እንደምናችሁ ዲቦራ ነኝ። ዛሬ ሌላ የፀጉር ቪዲዮ ይዤ መጣሁ። የዛሬ ፀጉር ቪዲዮ የሚሆነው ከሰንበር የፀጉር ድርጅት ነውና ዛሬ ማሳያችሁ ፀጉር በነገራችን ላይ 7x5 የሆነ ይሄ የመሰለ ምርጥ እንደዚህ ወይ የሆነ ከርል የሆነ ፀጉር ነው እና እንደምትመለከቱት ይኸውላችሁ የከርል ፓተርኑ ማለት ነው። እዛም ላይ ታያችኋል። ቀረብ አድርጌም በኋላ ማለት ነው አሳያችኋለሁ ፀጉሩን ስታይል ሳደርገው። ግን ይሄን የመሰለ ውብ ፀጉር ነው። ምንም ያወጣለትም ግሉለስ ነው። ጄል አያስፈልገውም። ፊት ለፊቱ ማጣበቅ ትችላላችሁ ግን አያስፈልጋችሁም። እኔ እንደዚሁ ውርውር እያረኩኝ ውጥት እያረኩኝ ማረግም ወዳችሁ ፀጉር ናቸውና ለእናንተም ይሄን ላሳያችሁ ቢያሰብኩኝ። ይሄ ዛሬ ለየት የሚያደርገው በኋላ አሳያችኋለሁ። ይሄ የሚሳበው ገመድ ድሮ ስትሪንግ አለውና እነሱ መኖራቸው እንዴት ጠቃሚ እንደሆኑ ለመሰላችሁ። የተለያየ ሄር ስታይል ማድረግ ስትፈልጉ፣ ወደ ላይ ማሰስ ስትፈልጉ፣ ፖኒቴል ማድረግ ስትፈልጉ በጣም ይመቻልና እናንተም እነሱን አዳዲስ የመጡ የዊግ ስታይሎች ናቸው፣ የኮፍያ አሰራሮች ናቸው እና እንደኔ ወዳችሁታል ብዬ አስባለሁ። ሊንክ አድርጌ አስቀምጥላችኋለሁ። ይኸውላችሁ እንዴት እንደሚያምር የፀጉር ብዛትና ሞገስ ተውኝ። አያችሁት? ይኸውላችሁ አሁን እንደዚህ ሰመር ላይ ማለት ነው እንደዚህ ቆንጆ ቀሚሳችሁን ጣል አድርጋችሁ በቃ እንደዚህ ሽው እያላችሁ መሄድ ነው። ይኸውላችሁ ይሄን በመሰለ ፀጉር ለምን ዛሬ ነው የተለያዩ ስታይሎች ለማድረግ ሞክራለሁ። ስለዚህ የመጨረሻ ውጤቱን መከታተል እንዳትረሱ። በድጋሚ ከአንቦክሲንግ ጀምሮ ምን እንደምታገኙ አሳያችኋለሁ። የተለመዱት ነገሮች የምታገኙት ሊንኩን ታዲያ ታች አስቀምጥላችኋለሁ። ስለዚህ የዚህን ፀጉር ቀጥታ ሊንክ ታች ታገኙታላችሁ። ከዛ ደግሞ የድርጅቱንም ስም ዋትስአፓችሁ ሁላ ለስለ ጥያቄ ምናምን ካላችሁ ዋትስአፓችሁን ሄዳችሁ ቼክ ማድረግ ትችላላችሁ። ስለዚህ ሊንኮቹ በሙሉ ታች ይኖራሉ ልላችሁ ነው። አሁን ቀጥታ ከአንቦክሲንግ ጀምሮ ላሳያችሁ። እሺ ጋይስ የዛሬውን ፀጉር በጣም ነው የምትወዱት፣ ምንም ጥርጥር የለኝም። እንደዚህ ከሰንበር በቦክስ ውስጥ ቆንጆ የሆኑ ራፕ ተደርጎ ተጠቅልሎላችሁ ነው የሚመጣው። አርቲፊሻል ጥፍር ታገኛላችሁ። የተለያዩ ደግሞ የሚያስፈልጋችሁን የዊግ ካፕ፣ ፀጉር ማስያዣ እነሱ ነገሮች ታገኛላችሁ። ጥፍሮቹ በነገራችን ላይ አንድ ቀለታ ተጠቅሜ እስቲ ቪዲዮ ራሱ ሰርቼ አሳያችኋለሁ። ዛሬ ማሳያችሁ በድጋሚ 7x5 የሆነ ባይ ኖትስ የሚባለው የፀጉር አይነት ነው። ስለዚህ ይሄንን ቴፕ ተጠቅማችሁ ፀጉራችሁን መለጠፍ ትችላላችሁ። ጄልና ግሉ ሳታረጉ የፀጉር ውበትና ከርሊነቱ ተመልከቱ። ይሄ ከርል አያምርም ወይ? በጣም ከምወደው የከርል ፓተርን አንዱ ነውና ንጹህ ሂውማን ሄር ነው እንደምታውቁት። በጣም ቆንጆ ሌሱ እንደዚህ ምርጥ የመሃል ክፍያ ሆኖላችሁ ነው የመጣው። ነገር ግን እናንተ ከጎን ማድረግ ትችላላችሁ። 7x5 ስለሆነ አብዛኛ የተለያየ ክፍያ አይነት ማለት ነው ማድረግ ትችላላችሁ። ውስጡንም እንደምታዩት ቆንጆዬ ሆኖ እንዲህ ብሊች አልተደረገም ግን ከለሩ አሪፍ የሆነ ሌስ ነው የተጠቀሙት ልላችሁ ነው። ይሄንን ገመድ ደግሞ ተጠቅማችሁ ኮፍያውን ለእናንተ ጭንቅላት እንዲሆን ታስተካክሉታላችሁ። ጭንቅላታችሁ ጠበብ ያለ ከሆነ ታጠቡታላችሁ። ሰፋ ማድረግ የምትፈልጉ ደግሞ ከሆነ ማለት ነው ታሰፉታላችሁ። ስለዚህ ለሁሉም ሰው ጭንቅላት እንዲሆን ተደርጎ የተሰራ ፀጉር ነው። እኔ ሁሌም እንደማደርገው እነዚህን ፀጉሮች ትንሽዬ መጀመሪያ ፋውንዴሽን ቀባዋለሁ። ፊት ለፊቱን ፋውንዴሽን ቀብቼ ከዛ ወለ ከቆዴ ጋራ እንዲመሳሰል አርጌ እንደምታዩት ቀጥታ ጭንቅላት ላይ አርጌ ስታይል ማድረግ ጀምራለሁ። ቅድም እንደነገርኳችሁ መግቢያ ላይ ዛሬ የተለያዩ ስታይሊንግ ዘዴዎች ነው የምጠቀመው። ስለዚህ እንደዚሁ ለቅቄው አሳያችኋለሁ። መግቢያ ላይ እንዳያችሁት ደግሞ ወደ ላይ አስይዤ የተለያዩ ስታይሎች ሞክራለሁ። ፀጉሩ ለዚህ ገና ከቦክስ ውስጥ እንደወጣ ስለሆነ ይሄንን እኔ ሳረገው አጥቤ ነው ማረገው ለእናንተ ለማሳየት ነው። ለዚህ ከነ ቦክሱ እንደወጣ ማሳያችሁ። ይሄንን የከርሊንግ ሙስ አለኝ። እሱን ወስጄ እንደዚህ ማለት ነው ፀጉሩን በከርሎቹ ዲፋይን እንዲሆኑ በእጄ ዲፋይን አረጋዋለሁ። እንደምታዩት በደንብ ይሄንን ሙሱን ሳልሳሳ ነው ማረጋው። ይሄንን አማዞን ላይ ነው የገዛሁትኝ። ሰፈራችሁ ሱቅ መግዛት ትችላላችሁ፣ አማዞን ላይ መግዛት ትችላላችሁ። ሊንክ አረጋላችኋለሁ ይሄ ቀጥታ በተጠቀመውን። ስለዚህ ይሄኛውንም ሳይድ ያኛውንም ሳይድ በደንብ ቆንጆዬ ሆኖ ከርሎቹ ዲፋይን እንዲሆኑ እስኪሆኑ ድረስ ይሄንን ማረግን ቀጥላለሁ። But you'll never love me like the way we used to be. Too far from Saturn, lost in the patterns. Where's the stars aligned so we could be free? Palms are sweaty, knees unsteady. I can't see my head on straight. Heart is heavy, wasn't ready. Don't በደንብ እንደዚህ ከርሎቹ ዲፋይን ከሆኑ በኋላ እዚህ ጋር ቆንጆዬ የጭቃ ቅባት አለኝ። ይሄ ማለት ነው ፀጉሩን የበለጠ ውበት አንኛ ሻይን ይሰጠዋል።
ቆንጆ የሆነ ጤነኛ የሆነ ልስልስ ያለ ጸጉር እንዲሆን ሻይን ይሰጠዋል። ከዛ ደግሞ የበለጠ ከርሎቹ ውበታቸው ኑሯቸው እነዚህ በቃ ፖፕ እንዲያደርጉ የሚረዳ ነው። ስለዚህ እሱን ወስጄ ይሄንን ለተፈጥሮ ጸጉሬ የምጠቀመው ቅባት ነው እና እንደዚህ ይሄኛው ከርሎቹን በጣም ጸጉሩን ያሳምረዋል በሚል ሀሳብ እሱን እንደዛ አድርጌበታለሁ። እንደምታዩት ስትነቁት የጸጉሩ ልስላሴ ልነግራችሁ አልችልም። የመጨረሻ ደስ የሚል ጸጉር ነው። ምንም ማውጣለተው ኳሊቲውና ብዛቱም ደግሞ የመጨረሻ አሪፍ ቆንጆ ዴንሲቲ ነው። ስለዚህ በብዛቱም ደስተኛ ነው የምትሆኑት፣ በልስላሴውም በኳሊቲውም ደስተኛ ነው የምትሆኑት። እንደነገርኳችሁ ይሄ ደግሞ ግሉለስ ነው። ስለዚህ በምንም ነገር እኔ አላጣበኩትም። እንደዚህ ቁጭ ልቅ ያረጋችሁ ለማድረግ ይመቻችኋል እላችሁ ነው። ከኋላ ደግሞ እንደዚህ ብድግ አድርጌ ይሄ ድሮ ስትሪንግ የሚባለውን ነገር ተጠቅሜ ማለት ነው እንደዚህ ጸጉሩን ወደ ላይ ፖኒቴል አስይዘው እችላለሁ። ስለዚህ እሱን ከኋላ ጥብቅ ታረጉታላችሁ። አሁን ደግሞ የተለያዩ የጸጉር ስታይሎች አርጌ አሳያችኋለሁ። ጋይስ እንግዲህ የኔ መጨረሻ ውጤት እነዚህና የሚመስሉት እንዳያችሁት የተለያዩ ጸጉር ስታይሎች ለእናንተ ለማሳየት ሞክራለሁ። እናንተም እንደልባችሁ ስታይል ማድረግ ትችላላችሁ የሚለውን እንዲረዳችሁ ነው ማለት ነው። እና ይሄኛውን ስታይል በተለይ በጣም ነው የምወደው። እንደዚህ ሀፍ አፕ ሀፍ ዳውን ስታይሎች የመጨረሻ ነው የምወደው እና ይሄ በጣም ተስማምቶኛል። እንደምታዩት ይሄ አላጣበኩትም ጸጉሩን፣ ነገር ግን ማጣበቅ ትችላላችሁ በድጋሚ። ለምን የኔ መጨረሻ ውጤት ይሄ ነው። አመሰግናለሁ ስላያችሁ። በድጋሚ ጸጉሩን ታች ታግኝታላችሁ። ለምን እንደቸኮልኩ ሌላ እዚህ ላይ መጥቀስ መፈለግ የሰንበር ጸጉሮች እኔ ያን ያህል የሚሸቱ አልነበሩም። የዛሬው ይሄ ጸጉር ትንሽ ሽታ ነበረው እና እሱንም ልንገራችሁ ብዬ ነው። ስታጥቡት ኮንዲሽን ስታረጉት አሁን ቅድም የተጠቀምኩት ሙሱ ማለት ነው ሽታውን ያጠፋል፣ ነገር ግን ሽታ ነበረው እና ከሱ ውጪ ሌላ ምንም ቅሬታ የለኝም። በተረፈ እናንተም የምትወዱትና ስታይል ለማድረግ የሚመቻችሁ ጸጉር ይሆናል ብዬ አስባለሁ። በመጣው ቪዲዮ እስከምንገናኝ ድረስ ቻው። ዛሬ ዲቦራ ነኝ።